ማን ነው ይሄንን አስገራሚ ታሪክ የሚያውቅ? እስቲ መጨረሻው ምን እንደሆነ ገምቱ። ለምትወዱት ሰውም ሼር አድርጉት። በአንድ ወቅት ደቡብ አፍሪካ ለአፓርታይድ ወይም ለዘረኝነት ስርዓት እጅ ሰጥታ ሀገሪቱ በደም መፋሰስና በጦርነት የታመሰችበት ጥቁር ታሪክ ነበራት። በአንድ በኩል ነጮቹ በጠመንጃ ስልጣናቸውን ለማስጠበቅ፣ በሌላ በኩል ደግሞ ጥቁሮቹ ነፃነታቸውን ለማስከበር ለዓመታት ተፋለሙ። ሺዎች አለቁ። ሀገር ወደ ገደል አፋፍ ተገፋች። ነገር ግን ያ ሁሉ ጦርነትና መሳሪያ ሰላምን ሊያመጣ አልቻለም። ምክንያቱም በግጭትና በጦርነት ሰላም መቼም አይመጣምና። ታዲያ ደቡብ አፍሪካ እንዴት ተረፈች? ቪዲዮ ሳያልቅ ግምታችሁን አስቀምጡ። ደቡብ አፍሪካዎች የጦርነቱን አፈሙዝ ትተው ጠረጴዛ ዙሪያ ተቀመጡ። ኮዴሳ የሚባል ትልቅ የብሔራዊ ምክክር መድረክ ፈጠሩ። ይህ ምክክር ግን በአንድ ጀንበር የተጠናቀቀ አልነበረም። ለዓመታት የፈጀ ከፍተኛ ክርክር፣ ቁስልን የመነካካትና የመደማመጥ ሂደት ነበር። ብዙ ጊዜ ንግግሩ ተቋርጦ ተስፋ ተቆርጦ ነበር። ነገር ግን ሳይሰለቹ ሂደቱን ቀጠሉበት። ምክንያቱም ምክክር ዘላቂ ሰላምን እንደሚያመጣ ያውቁ ነበር። የዚህ ምክክር ትልቁ ጥበብ ምን ነበር መሰላችሁ? ሁሉን አካታች መሆኑ። ኔልሰን ማንዴላና ዴክለርክ ጠላቶቻቸውን፣ የታጠቁ ቡድኖችን፣ የሲቪክ ማህበራትንና ሁሉንም ወገን በአንድ መድረክ አቀፉ። ማንም አልተገለለም። በውጤቱም አዲስ ህገ መንግስት ተቀረጸ። ዲሞክራሲ ሰፈነ። ማንም ሳይሸነፍ ሁሉም ወገኖች አሸናፊ ሆኑ። ደቡብ አፍሪካም የቀስተ ደመና ሀገር ተብላ ከጥፋት ዳነች። መልሱን አገኛችሁት? እንግዲህ አስቡት። ደቡብ አፍሪካ ያንን የመሰለ የዘመናት የጥላቻ ገደል በምክክር መሻገር ከቻለች፣ እኛ ልዩነቶቻችንን በጠረጴዛ ዙሪያ ለመፍታት ምን ይከብደናል? ለመሆኑ እኛስ ለምክክርና ለይቅርታ ምን ያህል ዝግጁ ነን? ሐሳባችሁን አስቀምጡልኝ። መልካም ጊዜ